የነዳጅ ማጣሪያ ፋብሪካ በኢትዮጵያ ተመሰረተ። አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት መለየቷ ተገለጸ። የሐዋሳ ከንቲባ ሊነሳ ነው። መቀሌዎች እንዳትደነግጡ። ባሉላ አባ ነጋ አውሮፕላን ማረፊያ በዛሬ ዕለት ብዙ አውሮፕላኖች ስለሚመጡ እንዳትደነግጡ። ዝርዝሩን በኋላ። የ12ኛ ክፍል ውጤት ማሻሻያ ተደረገ። ከ200 ምናምን ውጤት የሚያመጡ እንደሚያልፉ ተነግሯል። ዝርዝሩን ከታች ማየት እንችላለን። በአዲስ አበባ በኢሬቻ በዓል ምክንያት የሚዘጉ መንገዶችንም በኋላ እናያለን። ከነገ ጀምሮ ሞተሮች እንዳይንቀሳቀሱ ተባለ። የትና በምን ቦታ ከመቼ ሰዓት ጀምሮ የሚለውን ዝርዝር ላይ እንመለከታለን። የሐዋሳ ከንቲባ ሊነሳ መሆኑ ተገለጸ። በሲዳማ ክልል የልማትና የመልካም አስተዳደር አፈጻጸሞች መሰረት አድርጎ እየተካሄደ ነው በተባለው ክልላዊ የአመራሮች ግምገማ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ከኃላፊነታቸው እንዲነሱ በግምገማ ውሳኔ መተላለፉን አንድ ማንነታቸው እንዲገለጽ ያልፈለጉ ከፍተኛ የመንግስት የሥራ ኃላፊ ለቲግባ ኢትዮጵያ ተናግረዋል። ግምገማው ላለፉት 2 ቀናት በዝግ እየተካሄደ ያለ ሲሆን የክልልና የሐዋሳ ከተማ አመራሮች በሁለት ቡድን እየተገመገሙ ስለመሆኑ ተነግሯል። የሐዋሳ ከተማ ከንቲባ በተገመገሙበት ቡድን ባሳዩት ደካማ አመራር፣ በከተማው ባለው ህገወጥ የመንግስት መሬት መቀራመትና ሌሎችም ምክንያቶች ኃላፊነታቸው እንዲነሱ ግምገማው አቅጣጫ ማስቀመጡን እኚሁ ምንጫችን ገልጸዋል። በከንቲባው በተጨማሪ ሌሎች የሲዳማ ክልልና ሐዋሳ ከተማ አስተዳደር አመራሮች ከላይ በተዘረዘሩት ሌሎች ምክንያቶች በቡድን ግምገማው ከኃላፊነታቸው እንዲነሱ ውሳኔ መተላለፉን የፈጣን ዜና ምንጭ ተናግሯል። የውሳኔው ተግባራዊነት የሚጸናውና የሚረጋገጠው ግን ሁለቱ ቡድኖች በጋራ በሚያስተላልፉት ማጠቃለያ መድረክ ላይ መሆኑን አንስተዋል። ፈጣን ዜና ይህንን መረጃ እስካገኘበት ሰዓት ድረስ የብልጽግና ፓርቲም ሆነ የክልሉ መንግስት ኮሚሽን በጉዳዩ ላይ ምንም መረጃ አላወጡም። የግምገማው መድረክ ለሚዲያዎች ዝግ ሲሆን የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በይፋ የፌስቡክ ገጹ ስለ ግምገማው ሂደት ባወጣው መረጃ መድረኩ የሌብነት አመለካከትና የተግባራት መንጠባጠብ ችግሮች ማጥራትና መሰረትን ያደረገ ክልላዊ ግምገማ የሚካሄድበት እንደሆነ አትቷል። በተለይም በሐዋሳ ከተማ አስተዳደር የመንግስት ቤቶች አስተዳደርና አስተላለፍ ስርዓትና ከመንግስት የመሬት አያያዝና አመራር ስርዓት ጋር የተፈጠሩ ችግሮች መገምገምና ማጥራት፣ በክልሉ በአንዳንድ የመንግስት መስሪያ ቤቶች ውስጥ ያሉ የውጤታማነትና የአገልግሎት አሰጣጥ ችግሮች የእርምት እርምጃ ወስዶ ለማረም፣ ችግር ውስጥ ገብተው በተገኙ አመራሮች አካላት ላይ ፖለቲካዊና ህጋዊ የእርምት እርምጃ ለመውሰድ ታስቦ የተዘጋጀ የግምገማ መድረክ ስለመሆኑ መረጃው አመልክቷል። ፈጣን ዜና የሐዋሳ ጉዳዩን እስከ መጨረሻው ተከታትሎ የሚያቀርብ ይሆናል። የመቀሌ ነዋሪዎች እንዳትደነግጡ እናም እንዳትጨነቁ ይህ መልእክት ተላልፏል። ዛሬ ሐሙስ መስከረም 22 ቀን 2018 ዓ.ም በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ የበረራ መሳሪያዎች ፍተሻ ይካሄዳል። በዚሁ ምክንያት ከወትሮ በተለየ የአውሮፕላኖች የማረፍና የመነሳት እንቅስቃሴ ይኖራል። ስለሆነም ይህንን ተግባር አውሮፕላን ማረፊያ በየ2 ዓመቱ የሚያከናውነው የበረራ የፍተሻ መሳሪያዎች ስራ መሆኑን በመረዳት የመቀሌ ከተማ ነዋሪዎች እንዳትደነግጡና እንዳትጨነቁ ከተማ አስተዳደሩ ማብራሪያና ማሳሰቢያ አስተላልፏል። አስተዳደሩ ስራው ባለፈው እሁድ መስከረም 18 ቀን 2018 ዓ.ም ተካሂዶ ከነበረው የቀጠለ ነው ሲል ገልጿል። የትምህርት ምዘናና ፈተናዎች አገልግሎት ከ2017 የትምህርት ዘመን ሀገር አቀፍ የ12ኛ ክፍል ፈተና ጋር በተያያዘ ዛሬ ማብራሪያ ሰጥቷል። አገልግሎቱ የተፈታኞችን ውጤት የገለጸ መሆኑን ፈታኞቹን በተገለጸው ውጤታቸውና ተያያዥ መረጃዎች ላይ ቅሬታቸውን በተሰጣቸው የጊዜ ገደብ ውስጥ ማቅረባቸው ገልጿል። የቅሬታው አቅራቢዎች ብዛት በከፍተኛ ደረጃ ከዓመት ዓመት እየቀነሰ መጥቷል ያለ ሲሆን በ2017 ላይ በየነ መረብ በተፈተኑ በተወሰኑ ተማሪዎች ላይ የፊዚክስ ውጤት ወደ 100ኛ ያልተቀየረላቸው እንዲሁም ወደ 100ኛ ሲቀየር በነጥብ ቤት የነበሩ ቁጥሮችን ያልተደመረላቸው ተማሪዎች ተስተካክሎላቸዋል ብሏል። በተጨማሪም 49.50 እና በላይ አማካኝ ውጤት ያስመዘገበ ተማሪዎች ውጤታቸው ወደ 50% እንዲጠጋጋ በተወሰነው መሰረት ተግባራዊ ተደርጓል ሲል ገልጿል። በዚህም አጠቃላይ 3350 ተማሪዎች ዝቅተኛውን የማለፊያ ውጤት ማስመዝገብ እንደቻሉ አስመልክቷል። ይህም ተከትሎ የ2017 ትምህርት ዘመን ላይ 50% እና በላይ ያመጡ አጠቃላይ ተፈታኞች 52279 ሆኖ መመዝገባቸው በአጠቃላይ በመቶኛ ሲገለጽ ወደ 8.9% ሆኖ መመዝገቡን አሳውቋል።
ከፍተኛ ውጤት ስንት ተመዘገበ? ከተፈጥሮ ሳይንስ በወንዶች ካሊድ በሽር 592.08 ከ600 ከሴቶች ደግሞ ሃይማኖት ዮናስ 581.36 ከ600 በማህበራዊ ሳይንስ ወንዶች ጫላ ግርማ 563.50 በሴቶች ሲምቦ ደረጀ 549.78 በየዓመቱ የትምህርት መስኩ ከፍተኛ ውጤት ያስመዘገበ ተፈታኝ ስም ዝርዝር ከላይ ተያይዟል። ፈጣን ዜና መረጃውን ከትምህርት ምዘናና ፈተናዎች አገልግሎት ነው ያገኘው። ነገ አርብ ከቀኑ 5 ሰዓት እስከ ቅዳሜ ማታ 12 ሰዓት ድረስ የሞተር እንቅስቃሴ ላይ ክልከላ ተጥሏል። አዲስ አበባ ከሚከበረው የኢሬቻ በዓል ጋር ተያይዞ የሞተር ብስክሌት እንቅስቃሴ ላይ ክልከላ ተጥሏል። አዲስ አበባ ትራንስፖርት ቢሮ በኢሬቻ አከባበር ጋር ተያይዞ ለመንገድ ትራንስፖርት ደህንነት ሲባል ከዕለት አርብ መስከረም 23 ቀን 2018 ዓ.ም ከቀኑ 5 ሰዓት እስከ ቅዳሜ መስከረም 24 ቀን 2018 ማታ 12 ሰዓት ድረስ በአዲስ አበባ ከተማ የሞተር ብስክሌት ትራንስፖርት አገልግሎት ተከልክሏል ሲል አሳውቋል። የትራንስፖርት ትራፊክ ተቆጣጣሪና የትራፊክ ፖሊስ አፈጻጸም ተግባራዊ እንደሚያደርጉ መልእክት ተላልፏል። ይህንንም ዜና ፈጣን ዜና ከአዲስ አበባ መንገድ ትራንስፖርት መረጃውን አግኝቷል። በዛሬው ዕለት የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባውን የዩሪያ ማዳበሪያ ፋብሪካ መሰረት መቀመጡን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳወቁ። ከዚህም በተጨማሪ ጠቅላይ ሚኒስትሩ ከጎልደን ኮንኮርድ ግሩፕ የሚገነባውን የጎዴ ነዳጅ ማጣሪያ ፋብሪካ መሰረት መቀመጡንም ይፋ አደረጉ። የጎዴ ነዳጅ ማጣሪያ ከሐሊል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት 3.5 ሚሊዮን ቶን የማምረት አቅም አለው ብለዋል። በሌላ በኩል የማዳበሪያ ፋብሪካው ከካሉብ ጋዝ ስፍራ በማውጣት እና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል ሲሉ ገልጸዋል። ከዚህም ፕሮጀክት ኢንዱስትሪ እድገት ከማሳየት በላይ ናቸው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ እድሎቻችንን የመጠቀም ትብብሮችንም የማጠናከርና ሰላምንም የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው። በመሆኑም ኢትዮጵያ ሁሉን በህብረት እና በአንድነት ለእድገት መሰባሰባችንን ማጠናከር እንድንቀጥል ጥሪ አቅርበዋል ብለዋል። አንጋፋው አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። አርቲስትና ኮሜዲያን ፍሬህይወት ባህሩ ባጋጠማት ድንገተኛ ህመም ከዚህ ዓለም በሞት ተለይታለች። አርቲስቷ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች እንዲሁም በበርካታ ፊልሞች ላይ ተውናለች። የአርቲስት ፍሬህይወት በሀገር አቀፍ ቲያትር ቤት በውዝዋዜና በዳንስም ተቀጥራ በብቃት ሰርታለች። እኛም ለቤተሰቦቿ መጽናናት እየተመኘን ወደ ቀጣዩም ዜና እናልፋለን። ነገ አርብ ከቀኑ 6 ሰዓት ጀምሮ መንገዶች ይዘጋሉ። ከኢሬቻ በዓል ጋር በተያያዘ በአዲስ አበባ ከተማ የሚገኙ መንገዶች ይፋ ሆነዋል። ኢሬቻ ሆራ ፊንፊኔ በዓል ቅዳሜ መስከረም 24 ቀን 2018 ዓ.ም በአዲስ አበባ ይከበራል። በዓሉም ተከብሮ እስከሚጠናቀቅ ድረስ የሚዘጉ መንገዶች የአዲስ አበባ ፖሊስ ጠቅላይ መምሪያ ይፋ አድርጓል። በዚህም መሰረት ከሜክሲኮ አደባባይ ወደ መስቀል አደባባይ የሚወስደው ሜክሲኮ፣ ከወሎ ሰፈር መስቀል አደባባይ የሚወስደው መንገድ ኦሎምፒያ፣ ከቄራ ሜክሲኮ የሚወስደው መንገድ ቡልጋሪያ፣ ከመርካቶ አቡነ ተክለ ሃይማኖት ወደ ጥቁር አንበሳ የሚወስደው መንገድ አቡነ ተክለ ሃይማኖት ቤተክርስቲያን፣ ከቅድስት ዑራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ዑራኤል አደባባይ፣ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያ አደባባይ ላይና ታች እንዲሁም ግራና ቀኝ፣ ከመስቀል ፍላወር ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ፣ ከአጎና ሲኒማ ወደ መስቀል አደባባይ የሚወስደው መንገድ ጥላውን አደባባይ፣ ከሀገር መብራት ወደ መስቀል አደባባይ ለሀገር መብራት፣ ከቴሌ ማቋረጫ ወደ ስታዲየም ለሚጓዙ ቴሌ ማቋረጫ፣ ከራስ ሆቴል ወደ ስታዲየም ለሚመጡ ተሽከርካሪዎች ራስ ሆቴል፣ ከሐረምቤ መብራት ወይም ከአምባሳደር ሲኒማ ወደ መስቀል አደባባይ ሐራምቤ መብራት፣ ከአዲስ አበባ ወደ መስቀል አደባባይ የሚወስደው መንገድ ባንኮንዲሮማ፣ ከብሔራዊ ቤተመንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተመንግስት አጠገብ፣ ከካሳንቺስ ሼል ወደ ባምቢስ የሚወስደው መንገድ ካሳንቺስ ሼል አጠገብ፣ ከጁፒተር ሆቴል ወደ ኢሲኤ የሚወስደው
መንገድ ባምቢስ ሳልኮት ህንጻ አጠገብ ከመስከረም 23 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶቹ ለተሽከርካሪዎች ዝግ እንደሚሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዓሉን በሚከበርበት ዙሪያና በአካባቢዋ በግራና በቀኝ ለረጅምም ሆነ ለአጭር ጊዜ ተሽከርካሪ አቁሞ መሄድ ፍጹም የተከለከለ እንደሆነ ፖሊስ አሳስቧል። ህብረተሰቡም ለጸጥታ ስጋት የሚሆኑ አጠራጣሪ ነገሮች ሲያጋጥሙት በ011 126 43 56 59 011 552 63 02 ወይም 03 011 552 40 77 011 554 36 7 እና 011 554 36 81 እንዲሁም በ987 በ991 እና በ816 ነፃ የስልክ መስመሮች ጥቆማ እንዲሰጥና አስፈላጊውን ትብብር እንዲያደርግ የአዲስ አበባ ፖሊስ ጥሪ አቅርቧል። በሌላ ዜና አዲሱ የመንግስት ሰራተኛና የደሞዝ ስኬል ይፋ ሆነ። የፌደራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲሱን የመንግስትን ሰራተኞች የደሞዝ ስኬል ይፋ አድርጓል። ይህንንም በቲግቫ ኢትዮጵያ ገብታችሁ ቼክ ማድረግ ትችላላችሁ። ሊንኩን ባዮ ላይ እናስቀምጥላችኋለን። ለዛሬ ያዝናቸው ዜናዎች እነዚህን ይመስላሉ። ሁላችሁም ይህንን አካውንት ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ የተለያዩ ቪዲዮዎችን በምንለቅበት ሰዓት እንዲደርሳችሁ ኖቲፊኬሽኗን ምልክት በመጫን እንድትተባበሩን እንጠይቃለን። ደግሞ በታማኝነት ላይክ ስለምታደርጉ እናመሰግናለን። ሁሌም እንደምንለው እኛ ፈጣን ዜናዎች ነን። እስከ ነገ መልካም ነገ